ማክበር ደግሞ ያንን ዜድዬ ማለት ነው። እኔ እኮ የግራ የገባኝ ፍቅር ብለን ስንል ማለት ነው። ለምሳሌ አንድ ሰው ሳያከብርሽ እንዴት ነው የሚያፈቅርሽ? ከክብርም አልፎ እኮ አፈቀረሽ አይደለም? ክብር የሌለው ፍቅር ይላሉ። እንዴት ነው አንድ ሰው ሳያከብርሽ እንዴት ሊያፈቅርሽ ይችላል? የኔ ጥያቄ እኮ የሆነብኝ አንድ ሰው ሳያከብር እንዴት ነው የሚያፈቅረው? እችን አፈቀርኳት ወይም አፈቀርኩት የምትይውን እኮ ጊዜሽን ብዙ ነገርሽን ነው የምትሰጪው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዚያድ هل سحرتي بعد؟ ما فهمت يا محمد، ما فهمت عليك. منورين الجميع، اهلا بكم. لا تنسونا باللايك وسبسكرايب. ስለዚህ አንቺ እያልሽ ያለሽው ፍቅር ነው ቀዳሚው። ላ ዜድዬ የማታከብሪውን ሰው ማለት እያልኩ ያለሁት አሁን ለምሳሌ እኮ ማንኛውንም ሰውዬ አፍቅረሽው ሳይሆን አክብረሽው ትኖሪያለሽ። ክብር ትሰጪዋለሽ። ካሚክ አሰል ማሻአላ አለከ ሽክራን ለክ የምታፈቅሪውን ሰው ማፍቀር ማለት ከክብር ማልፈሽ አፈቀርሽው እያልኩሽ ነው። ክብርና ፍቅር የተለያዩ ናቸው የምልሽ። የምታከብሪውን ሰው የምትሰጪው ቦታ ለምታፈቅሪው ሰው የምትሰጪው ቦታ እንደ አይደለም። የምታፈቅሪውን ሰው ከክብር ማልፈሽ አፈቀርሽው አይደለ? ጊዜሽን ልትሰጪ ነው፣ ብዙ ነገሮችሽን ልትሰጪ ነው ለምታፈቅሪው ሰው ወይም ደግሞ ለባለትዳርሽ ለባልሽ እንበል። استغفر اهلا وسهلا. وين اللايكات طيب؟ وين اللايكات يا جماعه؟ ቀዳሚው ክብር ነው። ከዛ ቀጥሎ ወደ ፍቅር ይሆናል ማለት ነው። ግን የማታከብሪውን ሰው ጭራሽ አታፈቅሪውም ነው እያልኩ ያለሁት። የሚያከብርሽ ሰው ነው እንጂ የሚያፈቅርሽ፣ የማያከብርሽ ሰው መቼም አያፈቅርሽም። ምናልባት እንደዛ ነገር ካለ ያው ጊዜያዊ የሆነ ነገር ነው ማለት ነው። ፍቅር የሚባለው ነገር ጋር አያገናኘውም። ጊዜያዊ ነገር ነው የምንለው ያንን እንጂ ክብር የሌለው ፍቅር የሌለው ክብር የሚባል ነገር ያለ አይመስለኝም። አየሁት እኮ